ይገባሃል፣ ስግደት ይገባሃል። እግዚአብሔር ሆይ ሕዝብህን ረድተሃልና እናመሰግንሃለን። ከተማችንን ረድተሃልና እናመሰግንሃለን። በፈራነው ዘመን ላይ እግዚአብሔር ሆይ ከእኛ ጋር ሆነሃልና እናመሰግንሃለን። ሃሌሉያ ራላባጋዳላቦራላባጀለቤ ምሕረት ለልጅ ልጅ ስለሆነ እናመሰግንሃለን። እርዳታ ብዙ ስለሆነ እናመሰግንሃለን። እንዳንተ አይነት አምላክ ስለሌለ እናመሰግንሃለን። ሃሌሉያ ማራጋዶ ጀለቤሊ ጋዲላ ባጋዳላቦራ ጠላታችን የተዋረደበት ምሽት ስለሆነ ስለደነገጠ እናመሰግንሃለን። ከኛ ጋር መኖር ስላረጋገጥክ እናመሰግንሃለን። በውስጣችን ስላለ ሃሌሉያ ለጠላት የድንጋጤ ምሽት ልጆቻችንን የከበበ እግዚአብሔር ሆይ የድንጋጤ ምሽት ቤታችንን የከበበ የድንጋጤ ምሽት በጉዟችን ላይ የወጣ የድንጋጤ ምሽት ስለሆነ ይህ ምሽት የትንሣኤ ምሽት እግዚአብሔር ሆይ እናመሰግንሃለን። ሕያዋን ከሙታን መካከል ስለምትፈልጉታላችሁ በዚህ የለም እንዳሉ ዛሬ የእኛም ነገር ሙቶ ስላልቀረ እናመሰግንሃለን። ትንሣኤ ስላገኘ እናመሰግንሃለን። ሃሌሉያ ይጸልይኩ ያለው እግዚአብሔር እንደዚህ ይለኛል፣ የሞተ ነገር ተነስቷል ይለኝ ነበር የጌታ መንፈስ። ሃሌሉያ ዛሬ ቀብራችሁት የመጣችሁት ነገር ትንሣኤ ያገኛል፣ በሕይወት ይኖራል። ሮላ ባጋዲላ ባያስ በእናንተ ዘንድ ያቃታችሁ ተስፋ የቆረጣችሁበት ላይ ቀብሬዋለሁ፣ ከዚህ በኋላ ትንሣኤ አይሆንም በእኔ ዘንድ ያላችሁ ዛሬ ለተቀበረ ነገራችሁ ላይ በጌታ በኢየሱስ ስም የትንሣኤ ምሽት ይሆናል። ሕያው ሆኗል። ሃሌሉያ ለዚህ ነው ለማርያም እንደዚህ አለ መልአኩ። ለምንድን ነው ሕያው ከሙታን መካከል የምትፈልጉት አለ። እሱ ምን ብሏል? ተነስቷል። ዛሬ በኢየሱስ ስም ለሞተው ነገራችን ትንሣኤ የሚሰጠው ጌታ መጥቷል። ከመቃብራችን ፈንቅሎ የሚያስነሳ ሮቶ ጋዲላ ባያስ ዢላ ባሃዲማ ጋዲላ ባጋዳላ ቡራ ለሞተው ነገራችሁ ሕይወት ይሰጣል እንደሚል ዛሬ በኢየሱስ ስም የእናንተ ነገር በሕይወት አለ። ያንቺ ነገር በሕይወት አለ። ዛሬ ጨለማ የለም። ዛሬ ድንጋጤ የለም። ዛሬ ሐዘን የለም። ዛሬ ውድቀት የለም። በኢየሱስ ስም የትንሣኤ ምሽት ሆኗል። ራላባ ጋዳላቦ ራላባ ጀሌቤያስ ሼላባ ጋዲላባ ሀዲማ ጋዲላባ ጋዳላቦ ዛሬ ለጠላቶቻችን የድንጋጤ ምሽት ስለሆነ ለጠላቶቻችን የሐዘን ምሽት ስለሆነ እግዚአብሔር ሆይ በጨለማዎቻችን ላይ ብርሃን ይብራ ስላልክ እናመሰግንሃለን፣ እናመሰግንሃለን። እንዳንተ አይነት አምላክ የለም፣ እንዳንተ አይነት ጌታ የለም፣ እንዳንተ አይነት አዳኝ የለም። እናመሰግንሃለን። የእኛ ነገር ስለተነሳ እናመሰግንሃለን። ሼላ ባጋዳላ ባጋዳላቦስ ሬላ ባጋዶላ ባሃዲማ ጋዲላ ባጋዳላቡር ሼላ ባጋዲላ ባሃዲማ ጋዲላ ባጋዳላቡር ሕያዋን ከሙታን መካከል ስለምን ትፈልጋላችሁ? በእውነትም እንደተናገረው እግዚአብሔር ምስክሬ ነው። አላውቅም ግን ዛሬ በቃ የተቀበረ ነገር ላይ አይነሳም የተባለ መደምደሚያ ለተሰራለት መቃብር ላይ ድንጋይ ለተቀመጠበት ነገር ላይ እግዚአብሔር ሕይወትን ይሰጣል። ዛሬ ትንሣኤ ይሆናል። በመንገዳችሁ ላይ ትንሣኤ ይሆናል። በጉዟችሁ ላይ ትንሣኤ ይሆናል። በተቀበረው ነገር ላይ ተስፋ በሌለው ነገር ላይ ዛሬ ትንሣኤ ይሆናል። ሃሌሉያ ተንበርክኬ ያለው በውስጤ ሐሴት ያደርግ ነበር። የጌታ መንፈስ አለ ወዳጆች። ጄላ ባጋዳላ ቦራላ ባጋዳላ አምላካችን የትንሣኤ አምላክ ሃሌሉያ። ላበቃ ነገር ሕይወት የሚሰጥ ለሌለ ነገር ሕይወት የሚሰጥ ጄላ ባጋዳላ ቦራላ ባጋዲላ ባያስ ሕዝቅኤል ላይ እነዚህ የደረቁ አጥንቶች በሕይወት ይኖራሉን ባለ ጊዜ አላውቅም አለው። አንተ ታውቃለህ አለ። ምክንያቱም ለሕዝቅኤል እይታ ከባድ ነው። ምክንያቱም የተበታተነ አጥንት ነው እያለ ያለው። አስጨናቂ ነገር ነው እያየ ያለው። በእግዚአብሔር ዓይን ግን ቀላል ነበር። ጅማትን እሰጣቸዋለሁ፣ ስጋን እሰጣቸዋለሁ፣ ቁርበትን እጨምርላቸዋለሁ፣ እንደገና በሕይወት ይኖራሉ እንዳለ ዛሬ በኢየሱስ ስም ለሞተ ነገራችሁ ላይ ዛሬ እግዚአብሔር ጅማት ይገጥምበታል። ለሞተው ነገራችሁ ላይ ስጋ ይገጥምበታል፣ ቁርበት ይገጥምበታል። እንደገና ሕያዋን ሰራዊት
አድርጎ ያቆመዋል። በኢየሱስ ክርስቶስ ስም በዚህ ምሽት ላይ የትንሣኤ ምሽት ይሆናል። እግዚአብሔር ሆይ እናመሰግንሃለን። በዚህ ስላለህ እናመሰግንሃለን። በቃሉ ስለምትናገረን እናመሰግንሃለን። የዘላለም ቅዱስ እግዚአብሔር ሆይ በዚህ ጉባኤ ላይ ለሚሰሙ በላይቭ ላይ ለሚከታተሉ ሰዎች ሁሉ እግዚአብሔር ሆይ በኢየሱስ ስም ቃል ልከህ ስለምትፈውስ በቃሉ ውስጥ ላይ ስለምታጸናና በቃሉ ውስጥ ነፃ ስለምታወጣ በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ ቃሉን ላከፈወሳቸው እንደሚል በጌታ በኢየሱስ ስም ቃል ፈውስ እንዲሆን ጸልያለሁ። ቃል ታምራት እንዲያደርግ ጸልያለሁ። ቃል ልከህ እግዚአብሔር ሆይ ከመቃብር እንድትመልስ ጸልያለሁ። ጌታ ሆይ ስለምታደርግ እናመሰግናለን። ሁሉ ላንተ ክብር ይሁን በምትወደው ልጅ በኢየሱስ ስም አሜን። ጌታ ይባርካችሁ። የእግዚአብሔርን ቃል እንካፈልና ጌታ ትልቅ ነው። አሜን። ተንበርክኬ በጣም ውስጤ ይገርም ሐሴት ያደርግ ነበርና ሰሞኑን በልቤ ላይ ያለው ቃል ለእኔም ለእናንተም ለምድሪቱ የሚሆን ቃል ነውና ሁለተኛ ነገሥት ምዕራፍ 6 ከቁጥር 24 ጀምሮ አነበዋለሁ። እንዲህ ይላል። ከዚያም በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ5 ብር የርግብም ኩስ በጎመር 8ኛው የሚሆን በ5 ብር እስኪሸጥ ድረስ ከበባት። የእስራኤል ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እንዴት ረዳሻለሁ? ከአውድማ ወይስ ከመጥመቂያው ነውን? አለ። ንጉሡም ምን ሆነሻል? አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለች። ልጄንም ቀቅለን በላ ነው፣ በማግስቱ እንድንበላው ልጅሽን አምጪ አልኋት። ልጇንም ሸሸገችው ብላ መለሰችለት። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥርም ይመላለስ ነበር። ሕዝቡ በስተውስጡ በሥጋው ላይ ለብሶት የነበረውን ማቅ አዩ። ንጉሡም የዮሳፍጥ ልጅ የኤልሳ ራስ ዛሬ በላዩ ላይ ያደረ እንደሆነ እግዚአብሔር ይህንን ያድርግብኝ፣ ይህንን ይጨምርብኝ አለ። ኤልሳም በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጦ ነበር። ንጉሡም ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከኝ እዩ። መልእክተኛው በመጣ ጊዜም ደጁ ዘግታችሁ ከልክሉት፣ የጌታ የእግሩ ኮቴ በኋላው ነው አላቸው። ሲናገራቸውም መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነውን? ከእግዚአብሔር ዘንድ ነው። እግዚአብሔርን ገና ጠብቅ ዘንድ ምንድን ነኝ አለ። ልክ ምዕራፍ 7:1 ላይ ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር መስፈሪያ መልካም ዱቄት በ1 ስቅል፣ 2 መስፈሪያ ገብስ በ1 ስቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረውን አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን? አለ። እርሱም እነሆ በዓይኖች ታያቸዋለህ፣ በዚያም አትቀምስም አለ ይላል። በጣም በዚህ ነገሥት ላይ የሚገርመው ልክ ሰማርያ በሶርያውያን ሰራዊት ምን ተብሎ ነበር ይላል? ተከቦ ነበር እና ከመከበባቸው ብዛት የተነሳ በቃ ውስጥ የነበረውን ምግባቸው ምን ብለዋል? ጨርሷል። ለረጅም ጊዜ ስለተከበቡ የነበራቸው ጤፍ የነበራቸውን በዛን ዘመን የሚመረተው የነበረውን መብል አልቆ ነበርና ምንም አልነበራቸው። ስለዚህ ከዛ አልፎ ወደ ምንድን ነው የመጡት? አህያ ይበላ ነበር። በጣም የሚገርመው ዶሮዎቹ አልቀዋል፣ የት እንዳሉ አይታወቅም። ስለ ዶሮ ኩስ ነው የሚናገረው። የዶሮ ኩስ ይበላ ነበር። በጣም በሚገርም ሁኔታ ዘግናኝ የሆነ ረሃብ ነው በዚህ ከተማ ላይ ያጋጠማቸው። ለምን ሲባል ይሄ ከተማ ማምረት ስላቃታቸው ሳይሆን ማለት ነው፣ በጦርነት አማካኝነት ስለተከበቡ ማምረት
አልቻሉም፣ መስራት አልቻሉምና ተስፋ መቆረጥ ላይ ነው ያሉት። በጣም የሚገርመው ህዝቡ ተስፋ ቆርጧል፣ መሪዎቹ ተስፋ ቆርጧል። ታላላቅ ነኝ የሚሉ ሰዎች፣ በዚህ ከተማ ላይ የሚቀመጡ ሰዎች በሙሉ ምን የለም ተስፋ የሚባል ነገር የለም። ዛሬ አንድ ነገር ልንገራችሁ፣ ተስፋ በሌለበት ነገር ላይ እግዚአብሔር ጋር ተስፋ አለ። ምንም አይነት ተስፋ በሰማርያ ውስጥ ላይ አልነበረም። ሰው ሁሉ ብትጠይቁት ጠጋ ብትሉ ስለ ረሃብ፣ ስለ ነገ ሞት፣ ስለ ተስፋ መቆረጥ ነው እንጂ የሚያወራችሁ ማለት ነው። እልል የሚል ሰው የለም፣ የሚያመሰግን ሰው የለም፣ ነገን የሚያስብ ሰው የለም። ለምን ሲባል በረሃብ ምክንያት ከዛሬ እንሞታለን ብሎ የሚጠባበቅ ትውልድ ነው ያለው። አስቡት። ለአህያ ጭንቅላት እየተረባረቡ ነው ያለው። እርግጠኛ ነኝ የአህያ ታፋ ምናምን ማለት ነው ነገስታት ቤት ወይም ደግሞ የተሻለ አቅም በፊት የነበራቸው ሰዎች ደና የአህያ ስጋ ይበላሉ። የአህያ ጭንቅላት ግን ሰው ይረባረብበታል። ምንም አይነት ተስፋ የሚባል ነገር በከተማው ላይ የለም። ዶሮዎች አልቋል። አስቡት፣ የዶሮ ኩስ መብላት ማለት በጣም ከባድ ነው። ግን በዛ ያቆመ ነገር አይደለም እና ከዛም አልፎ ሰው ልጁን የሚበላበት ጊዜ ላይ ደረሰ። ረሃብ በጣም እግዚአብሔር ይገስጸው ጊዜን አይሰጥም። በቃ ለአንድ ቀን ለሁለት ቀን እንኳን እድሜ ብሎ እናቶች ምን ይበሉ ነበር? ልጆቻቸውን ይበሉ ነበር። ስለዚህ ሁለት እናቶች ተማከሩ። ምን ብሎ ነው የተማከሩት? እንግዲያስ ለትንሽ ቀን እንኳን ብንቆይ ዛሬ ምን ልበል ያንቺን ልጅ እንብላና ነገ ደግሞ የኔ ልጅ እንብላ ብላ ተመካከሩ። ስለዚህ አንደኛዋ ሴት ልጇን ያስበላች፣ በነገታው ደግሞ የአንደኛዋ ልጅ ሊቀቅሉ ፈልጋ ልጇን ያስበላች ሴት ስትመጣ ምን አደረገች? ከለከለችበት። መቼስ ምንም መከራ ቢደርስ እንደዚህ አይነት መከራ በህይወታችሁ ላይ አልመጣ። ወዳጆቼ ጌታ ልናመሰግነው ይገባል። ብዙ ሰው የተለያየ አይነት መከራ ውስጥ አልፏል እኮ ማለት ነው በምድር ላይ። ይሄ ከተማ ከየትኛው አይነት መከራ እጅግ አስጨናቂና እጅግ የሚያስፈራ አይነት መከራ ያሳለፈ ነው። በሰማርያ ውስጥ ነው ረሃቡ አለ። በረሃቡ ደግሞ እሱን እንኳን እንዳይቆጣጠሩ ጦርነቱ አለ። ከተማው የተከበበ ነው። አስጨናቂ የሆነ ነገር ነው በከተማው ላይ ያለው። ስለዚህ ሴትዮዋ ትላንትና ልጇን ያስበላች፣ በነገታው ደግሞ የሰው ልጅ ልትበላ የመጣች ሴት እጅግ ተበሳጨችና ወደ ንጉስ ሄደች። ስለዚህ ንጉስ እንደዚህ አለችው፣ ንጉስ ሆይ እርዳኝ ስትለው እንዴ አላት፣ ከአውድማ ወይስ ከመጥመቂያ? እግዚአብሔር ያረዳሽን እኔ እንዴት ረዳሻለሁ? ባይዘው ይሄ ቃል በጣም ነው ደስ የሚለኝ። እግዚአብሔር ያረዳሽን እኔ እንዴት። ነገስታቶች እንኳን ልካቸውን ያውቃሉ። አንዳንዱ መከራ፣ አንዳንዱ ቻሌንጅ፣ አንዳንዱ ጦርነት በነገስታት እንደማይቻል፣ ነገስታቶች ያሸንፉት እንደማይችሉ፣ ብቻውን እግዚአብሔር እንደሚያሸንፍ ያየውበት ምዕራፍ ነው። እነዚህ ሰዎች ንጉስ ነው እኮ ንጉስ አንድ ሴት መጣ እርዳኝ። አሁን የዚህ ሀገር ጠቅላይ ሚኒስትሩ ጋር ሄዳችሁ እርዳኝ ብላችሁት ከየት አምጥቼ ቢላችሁ አደነግጡ? እቺ ሴት ተስፋ አድርጋ ሄደችው ጠቅላይ ሚኒስትሩ ጋር የሀገሩ መሪ ላይ ነው። ግን እርዳኝ ስትለው እግዚአብሔር ያረዳሽን። ዋው! አንዳንድ መከራ እኮ እግዚአብሔር እንድናውቅበት ይሆናል። በህይወታችሁ ላይ የሚመጣው ቻሌንጅ፣ በህይወታችሁ ላይ የሚመጣው መከራ በዛ ልክ እግዚአብሔር እንድናውቅ። አንዳንድ ሰው ካልተቆነጠጠ እግዚአብሔር ነው ያውቃል። ጥሩ የሆነ ታሽቶሎጂ ውስጥ ያሳልፈንና እግዚአብሔር የሆነ ህይወታችን ሊቀምሞ ሲፈልግ፣ ህይወታችን ሊሰራው ሲፈልግ መከራው አይነት ይለያያል እንጂ በተለያየ አይነት መከራ ያሳልፈናል። ቅመም ሊጨምርበት ሲፈልግ ህይወታችን ሁሌ እላለሁ ከተሰራ ሰው የተሰራ ነገር ይወጣል። የተሰራ ሰው ነው ቁም ነገር የምታገኙበት። አሁን የተራበን ሰው ተርቦ ስለሚያውቅ ሰው ስለ ረሃብ ብታወሩት በጣም በቀላል እኮ ነው የሚረዳችሁ። ያዘነ ሰው ስለ ሀዘን ብታወሩት በቀላል ነው የሚረዳችሁ። በሆነ መንገድ ያለፈ ሰው ማለት ነው በቃ ጥቂቱ ነገር ስታወሩት በቀላል ይረዳችኋል። ሊረዳችሁ ራሱ ዝግጁ ነው። ለዚህ ነው ኢየሱስ ክርስቶስ የዕብራውያን ጸሐፊ ሲነግረን በነገር ሁሉ ምን አለላ ተፈተነ። በነገር ሁሉ ስለተፈተነ የማይራራልን ሊቀ ካህን የለም።
ክብር ለኢየሱስ። ኢየሱስ ለኔ መራራት የቻለው ለምንድን ነው ሲባል በነገር ሁሉ ስለተፈተነ። መራብ ቢባል እንደ ኢየሱስ የሚያውቀው የለም። በሰው መዋረድ ቢባል እንደ ኢየሱስ የሚያውቀው የለም። እስከ መስቀል ድረስ መሞት ቢሆን እንደ ኢየሱስ የሚያውቀው። ለዚህ ነው የማይራራልን ሊቀ ካህን የለም። ኢየሱስ ለኔና ለእናንተ መራራት የቻለው ለዓለም ሰው ሁሉ ይራራው ምን ስላለ? በነገር ሁሉ ስለተፈተነ። ማቴዎስ 4 ለዚህ እኮ ነው በዲያብሎስ የተፈተነው። ኢየሱስ በተራበበት ሰዓት ላይ ምን አለው? ዲያብሎስ መጣና ፈተነው ይላል። ፈተናዎችን ሁሉ ድል አድርገዋል እንጂ በነገር ሁሉ ግን ምን ብለው ተፈተኑ። ለዚህ ነው የተፈተኑ ሰዎች፣ በቻሌንጅ ውስጥ ያለፉ ሰዎች ሰውን ለመረዳት ሰውን ለመርዳት በጣም ቀላል በሆነ መንገድ አንዳንዴ ህይወታችን በሆነ መንገድ ሲያልፍ ለሌሎች እንራራ። አስቡት እናንተ ያለፋችሁትን ነገር ገና ስትሰሙት እኮ ሰውን በዚህ ሁኔታ ያለፈ ነው ሲባል ልባችሁ ድንግጥ ይላል። ይሄ ንጉስ ሲያየው ማለት ነው በቃ ጥግ ድረስ የሚችለው ሁሉ አድርጎ አሁን ግን አልቻለም። ንጉስ ነው ግን መርዳት አይችልም። ሴትዮዋ ከዚህ ሁሉ ህዝብ ለይታ የመረጠችው ይችላል ብላ ሲሰማው ግን ከሱ አቅም በላይ የሆነ። ለዚህ ነው ዳዊት አንድ ወቅት ላይ ረዳቴ ከወዴት ይምጣ ፈለገ። በመከራው ሰዓት ላይ ረዳት ፈለገ። በተጨነቀበት ሰዓት ላይ የሚያግዘው ፈለገ። በሐዘን ጊዜ ፈለገ። ልጁ ባሳደደው ጊዜ ፈለገ። የቅርብ የነበረው አኪጦፌል ራሱ ምን አለበት? ከልጁ ጋር ሆኖ በጣም በሚገርም ሁኔታ ክፋት በዳዊት ላይ መሸረብ ጀመረ። ሁሉም ሰው በዳዊት ላይ ፊቱን አዞረ። ነገስታቶች ተውት። ስለዚህ እንደዚህ አለ ዳዊት፣ ዓይኖቼን ወደ ተራራ ነሳው። ስለዚህ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከሰራ። ሃሌሉያ ወዳጆቼ፣ የኔና የእናንተ ረዳት እግዚአብሔር ነው። ዛሬ ማንም ባይረዳችሁ ማንም ባይረዳችሁ ግን አንድ ነገር አለ፣ የሚረዳን በሰማይ አለ። የሚረዳን ብቻ ሳይሆን የሚረዳን። ሃሌሉያ ሲረዳን ነው የሚረዳን አይደል እግዚአብሔር። እኛም እኮ ሰዎችን ማለት ነው ስንረዳቸው ነው የምንረዳቸው። አንዳንዴ ለመርዳት በቃ እንትናን እኮ ብረዳው ደስ ይለኛል ብላችሁ ግን ሰውየውን ካልተረዳችሁ እርዳታችሁ ራሱ ጠቃሚ ላይሆን ይችላል። ሰውየው የተቸገረበትን ነገር ላታውቁ ትችላላችሁ። እንትናን እኮ ማገዝ ደስ ይለኛል፣ እሱን መርዳት ደስ ይለኛል ብትሉ ልትረዱት ብትነሱ ግን መረዳትን ካልቻላችሁ የኛ እግዚአብሔር ግን ይረዳናል ይረዳናል። አሜን። ለዚህ ነው የሚረዳን አምላክ ያለ። ስለዚህ ይሄ ንጉስ እግዚአብሔር ያልረዳሽን እኔ እንዴት ረዳሻለሁ? በጣም የሚገርመኝ እስቲ ለይስማሽ ያክል ማለት ነው እስቲ ልስማሽ ምንድን ነው የሆንሽው ሲላት የሰማው ነገር ከንጉሱም ራሱ አይምሮ በላይ ሊቆጣጠረው የማይችል የሚያስጨንቅ የሚያስደነግጥ ዜና ነው ይዛለት የመጣችው። ንጉሥ ሆይ ትላንትና የኔን ልጅ በላ ነው ከረሃቡ የተነሳ፣ ዛሬ ደግሞ የሷ ልጅ ልንበላው ነበር ግን ልጇን ሸሸገችው ሲባል የእሷ ልብ ትቶት ሄደ። መስማት አይችልም ይሄንን ነገር። ወዳጆቼ በነገስታት አትደናገጡ፣ በሚወጣው አዋጅ አትደናገጡ። የእናንተ አዋጅ የሚሽር አምላክ አለ በሰማይ። አዋጅ ብዙ ሰው ሊያስደነግጠው ይችላል። አሁን በተለይ በዚህ ባለንበት ከተማ ላይ ማለት ነው ብዙ አስደንጋጭ ብዙ አስፈሪ የሆኑ ዜናዎች በየቀኑ ይመጣሉ። ግን የሚያስፈራንና የሚያስደነግጠን እግዚአብሔር እንጂ አዋጅ አያስደነግጠንም። አዋጅን መሻር የሚችል አምላክ አለ። የሚረዳ አምላክ አለን። አብሮን የሚቆም አምላክ አለ። በሰማነው ልክ አይደለም እንደነግጠው፣ ባየነው ልክ አይደለም እንደነግጠው። አምላክሽ ማን ነው? አምላክሽ የሚረዳ ነው። አምላክሽ የሚያግዝ ነው። እኔ በጣም ይገርመኛል አንዳንዴ እኔ ነኝ ወይስ ምን ሆኖ ነው በቃ መደንገጥ ያለመቻል ይገርመኛል። ሰው ስለኔ ሲደነግጥ እኔ መደንገጥ አልችልም። ቀደም ለአዲስ ያወራኋት ነበር በስልክ አላውቀውም። ለመደንገጥ እንኳን ሙከራ እንኳን ላካሄድ ብዬ እንዲያው ሰው ምን ይለኛል ብዬ
ላጠጋጋው እንኳን ብሞክር አልችልም። ምክንያቱም አንድ ነገር አውቃለሁ፣ ያለ እግዚአብሔር ፍቃድ ለአንድ ቀን አይደለም ለአንድ ሰከንድ የትም ቦታ ላይ ያለ ስፍራ እንደማልቀመጥ አውቃለሁ። እግዚአብሔር በእናንተ ህይወት ውስጥ ላይ ሊያደርግ ያለውን የሚከለክለው ማንም የለም። አይደለም አሜሪካ ማርስ ላይ ማስቀመጥ ይችላል እግዚአብሔር። በየትኛውም አይነት ነገር ውስጥ ላይ ብታልፉ እግዚአብሔር ከእናንተ ጋር። ሰው የሆነ ቦታ ለመኖር፣ የሆነ ቤት ለመቀመጥ፣ የሆነ ቤት ኪራይ ለመክፈል፣ የሆነ ብዙ የሚያስጨንቅ ነገር አለ አይደል? እግዚአብሔር ግን ከፈለገ ብቻ እግዚአብሔር ይፈልግ። እግዚአብሔር አንቺን ሊያስቀምጥሽ ፈልጎ የሆነ ቦታ ላይ እግዚአብሔር የሚከለክለው የለም። እሱ የኃያላን ኃያል የነገስታት ንጉስ የጌቶች ሁሉ ጌታ ስለሆነ እሱ አሸናፊ ስለሆነ እሱ የበላይ ስለሆነ ወዳጆቼ በህይወታችሁ ላይ የበላይ አድርጉት። እሱ ምንም ነገር አያግለው። እሱ ምንም ነገር አይከለክለው። ይሄ ንጉስ ነው፣ ግን የሆነ ነገር ገደብ አለ። ለነገስታቶች ገደብ አላቸው። ዛሬ አዋጅ ያወጣው ሰው ሙቶ ሊያድር ይችላል። ዛሬ ቃል የተናገረ ዛሬ የሆነ ነገር ያለ ሰው ምን ሊሆን ይችላል? ላይቀጥል ይችላል። ያ የተናገረው ሰው ማለት ነው በህይወት መኖር እንኳን እርግጠኛ አይደለም። ለዘላለም በህይወት የሚኖር እግዚአብሔር ብቻ ነው። ለዚህ ነው የሥጋ ለባሽን ቁጣ ያስደንግጣቸው። ስለዚህ ልክ ይሄ ንጉስ አስጨንቆታል። ለምን ሲባል ምንም አይነት መብት የለውም። ለካ ከነገስታትም መብት ይጠፋል። ለካ ከነገስታትም ተስፋ ይቆረጣል። ስለዚህ እንደዚህ ያለ እግዚአብሔር ያረዳሽን እኔ እንዴት ረዳሻለሁ? ከአውድማው ነው ወይስ ከመጥመቂያ? ወዳጆች ዛሬ ተስፋ የምታደርጉት ማለት ነው። ዛሬ የምትመኩበት እጃችሁ ላይ ያለ ነው፣ ዕውቀታችሁ ነው፣ በዙሪያችሁ ላይ ያሉ ሰዎች ናቸው። ይሄ ሰውዬ እርግጠኛ ነኝ ከዚህ ረሃብ በፊት እኔ ንጉስ ነኝ፣ እኔ የፈለኩትን ነገር ማድረግ እችላለሁ ይል ነበር ብዬ አስባለሁ። ምክንያቱም የትኛውም ነገስታቶች ስፍራቸው ላይ ሲቀመጡ ሁሉን እንደሚችሉና ምንም ነገር ማድረግ እንደሚችሉ እርግጠኛ አይሆኑ ስለነበር፣ ግን ይሄኛው ንጉስ ተስፋ የሚቆርጥበት ሰዓት ላይ ደረሰ። ዛሬ ስለ ኢትዮጵያ ስንጸልይ፣ ስለሆነ አገር ስንጸልይ፣ ስለ ነገስታቶች ምን ይጨንቀናል አይደል? እግዚአብሔር ምስክሬ ነው። እግዚአብሔር ቢፈልግ ማንንም ንጉስ ነኝ ያለው በአንድ ቀን ብድግ ማለት ይችላል። ስለዚህ ይሄ ንጉስ ሲታየው አልቻለም። ከዛ በኋላ ሄደ፣ ማቅ ለበሰ፣ ጮኸ፣ አበደ። ከዛ በኋላ እንደዚህ ያለ የዮሳፍጥ ልጅ ኤልሳ ዛሬ ራሱ በላዩ ላይ ያደረ እንደሆነ ይሄንን ይጨምርብኛል። ይገርመኛል። ነብይ ባለበት ረሃብ አለ፣ እግዚአብሔር ባለበት ግን ረሃብ የለም። ነቢያቶች ባሉበት ችግር አለ። አንዳንድ ጊዜ እንደዚህ እንላለን፣ የእግዚአብሔር ሰው ቃል አውጣልኝ፣ ተንብይብኝ፣ ተናገርብኝ። እግዚአብሔር ካልተናገረብኝ ምንም አይመጣም። አስቡት፣ ኤልሳ የሚገርም ነብይ ነው። ከኤልያስ በተሻለ እጥፍ የሆነ ጸጋ የተገለጠበት ነው። ግን በሰማርያ መካከል ላይ ረሃብ በነበረበት ቁጭ ብሎ ምንም ማድረግ አይችልም። ነቢያቶች እግዚአብሔር የሚጠቀምባቸው እግዚአብሔር መስራት ሲፈልግ። ለዚህ ነው አንበሳ ሲያገሳ ማይፈራ ማን ነው? እግዚአብሔር ሲናገር ማይናገር። ይሄ ሰው ነብይ ሳይሆን ቀርቶ አይደለም፣ የእግዚአብሔር ድምፅ መስማት አቅቶት አይደለም። ግን የእግዚአብሔር ጊዜ መጣት ስለነበረ የእግዚአብሔር ሰዓት መድረስ ስለነበረበት እግዚአብሔር ነብይም ባለበት ረሃብም ይኖራል፣ ችግርም ይኖራል፣ የሆነ ነገር ይሆናል። ስለዚህ ግን እንደዚህ ያለ ንጉሱ የዮሳፍጥ ልጅ ኤልሳ ዛሬ ራሱ በላዩ ላይ ያደረ እንደሆነ ይሄንን ይጨምርብኛል፣ ሊገድለው አንገቱን ሊቆርጠው ፈለገ። ዛሬ ሶስት ነገር ነግራቸዋለሁ። እግዚአብሔር ባልተጠበቀ ጊዜ ህይወታችሁን ይጎበኛል። ባልተጠበቀ ጊዜ፣ ባላሰባችሁት ሰዓት። ስለዚህ ልክ ይሄን ንጉስ ወዲያው ይሄን መልእክት ሲናገር ሰው መልእክተኛ ላከ። ወደ ማን?
ወደ ኤልሳ ሲልክ ኤልሳ ግን መልእክተኞቹ ሳይደርሱ እግዚአብሔር ተናገረው። ይሄ ነፍሰ ገዳይ ልጅ ምን ያደርገኛል አለ፣ አንገቴን ሊቆርጦ ይመጣል አለ። እየተናገረ ያለ በሩ ላይ ዝጉበት እያለ ለሽማግሌዎች እየተናገሩበት መልእክተኛው ደረሰና እንደዚህ አለ፣ እግዚአብሔርን እጠብቅ ዘንድ እኔ ምንድን ነኝ አለ። ወዳጆቼ ምንም ይሁን ምንም እግዚአብሔር መጠበቅ ያዋጣል። ምንም ይሁን ምንም፣ በየትኛው መከራ ውስጥ እንሁን፣ በየትኛው አስጨናቂ ነገር ይሁን ለራሳችን መፍትሄ እናበጅለት። ያለ እግዚአብሔር ጊዜ መፍትሄ የምናስተካክልለት ነገር ጥፋት ነው ይዞ የሚመጣው፣ ኪሳራ ነው ይዞ የሚመጣው፣ ውርደት ነው ይዞ የሚመጣው። እግዚአብሔርን እጠብቅ ዘንድ እኔ ምንድን ነኝ? ወዳጆቼ እግዚአብሔር መጠበቅ ነው የተሻለ ውጤት። ሰው እግዚአብሔርን ሲጠብቅ፣ ሰው እግዚአብሔርን ተስፋ ሲያደርግ፣ ሰው ከእግዚአብሔር ጋር ሲስማማ እሱ ነው ትክክለኛው መስመር። ስለዚህ ወዲያው መልእክተኛው ደረሰና እግዚአብሔርን እጠብቅ ዘንድ እኔ ምንድን ነኝ አለ። ከዛ ግን ምዕራፍ 7 ቁጥር 1 ላይ እንደዚህ አለ፣ የእግዚአብሔርን ቃል ስሙ፣ ነገ በዚህን ጊዜ በሰማርያ እህል ይሸመታል። በነገራችን ላይ የሚገርም ሚራክል ነው በዚህ ምዕራፍ ላይ። ሊያሱ አይደለም፣ ሊኮተኩቱ አይደለም፣ ምንም አይነት ምርት በዙሪያቸው ላይ ማግኘት የሚችሉበት ሁኔታ ላይ አይደሉም። ዛሬ ጠብቃችሁት የሌለ ነገር፣ በዙሪያችሁ ላይ የሌለ ነገር መፍጠር የሚችል ግን አምላክ አለ። በሌለ ነገር ላይ ለዚህ እኮ ነው ኢየሱስን ከሞት ያስነሳ አይደለም የሚለው። ለሚሞተው ሰውነታችን እንኳን ምን ይሰጣል ይላል? ሕይወት። ለሚኖረው አይደለም ለሌለው፣ በቃ ምንም። ልክ ሕዝቅኤል ላይ እንዳለው እነዚህ የደረቁ አጥንቶች በሕይወት ይኖራሉ ሲል፣ አጥንት እኮ የተለያየ ነው። ስጋ የሌለው፣ ቆርበት የሌለው፣ ጅማት የሌለው፣ ደም የሌለው የተለያየ አጥንት፣ የፈራረሰውን አጥንት በሕይወት ይኖራሉ ሲል ለነቢዩ ከባድ ነው። እኔ አላውቅም አንተ ታውቃለህ አለ ነቢዩ። ግን እግዚአብሔር እንደዚህ ያለው ቃል ተናገርባቸው፣ ጅማትን እሰጣቸዋለሁ፣ ስጋን እሰጣቸዋለሁ፣ ሃሌሉያ፣ አቀራርባቸዋለሁ፣ እስትንፋስን እሰጣቸዋለሁ፣ በሕይወት ይኖራሉ። እግዚአብሔር ጋር የሚከብድ ነገር የለም። የእግዚአብሔር ሰዓት ሲደርስ፣ የእግዚአብሔር ጊዜ ሲደርስ እግዚአብሔር ያለ ከልካይ ነው የሚሰራው። ዛሬ የተከለከለ የሚመስላችሁ ነገር፣ ማይመች ነገር የሚመስላችሁ ነገር፣ አንድ ነገር አለ። ሁሉን የሚችል እግዚአብሔር ሲመጣ ባልጠበቃችሁት ጊዜ ላይ ተአምራት ያደርጋል። እነዚህ ሰዎች ነገ ሲባል ነገ እንዴት ተስፋ ይደረጋል? በአንድ ቀን ሌሊት ምን ሊፈጠር ይችላል? ለካስ እግዚአብሔር በራሱ ጊዜ በራሱ ሰዓት ነው ሚራክል የሚያደርገው። ዛሬ የጠበቃችሁት ቀን አልፎ ሊሆን ይችላል። የጠበቃችሁት ሰዓት አልፎ ሊሆን ይችላል። ግን አንድ እውነት አለ። እግዚአብሔር ጊዜው ሲደርስ፣ የእግዚአብሔር ሰዓቱ ሲደርስ እግዚአብሔር ያለ ከልካይ ወደ ተጨነቃችሁበት ወደ ፈራችሁት ነገር ላይ እግዚአብሔር መምጣት ይችላል። ስለዚህ ነገ በሰማርያ ምን ይሆናል አላቸው? እህል ይሸመታል አለ። ስለዚህ ባልተጠበቀ ጊዜ እግዚአብሔር ተአምራት ያደርጋል። ሁለተኛ በጣም የሚገርመኝ 4 ለምጻሞች ነበሩ። ለዚህ መብት እግዚአብሔር ያዘጋጃቸው። እነዚህ 4 ለምጻሞች በሰው እይታ ምን ቢሆን አይደለም፣ ተአምራት የሚያመጡ አይደሉም፣ ተስፋ የሚደረጉ አይደሉም፣ እላያቸው ላይ እግዚአብሔር ይሰራል ተብሎ የሚጠበቁ አይደሉም። በእስራኤል ሕግ ምን ያደረጉ ናቸው? ለምጽ የወጣበት ኃጢአተኛ ስለሆነ ከሰፈር ተገልለው ርቆ የተቀመጡ ሰዎች ናቸው። ተስፋ የሚደረጉ አይደሉም። ግን እግዚአብሔር እነዚህ 4 ለምጻሞችን ልባቸውን አነሳሳ። ያሰሙት ትንቢት፣ ሃሌሉያ፣ ትንቢት የሰማው ሰውዬ እኮ እንደዚህ ብሏል። እግዚአብሔር የሰማይ መስኮት እንኳን ቢከፍት እንዴት ሊሆን ይችላል አለ። አይደለም ዝናብ አዝንቦ ስንዴ እንኳን ቢያዘንብ እስኪፈጭ ድረስ እስኪለቀም ድረስ ከአንድ ቀን በላይ ይፈጃል። እግዚአብሔር የሰማይ መስኮት ቢከፍት እንዴት ሊሆን ይችላል? ማንን ይሄን ያለው? ትንቢት የሰማው ሰው። እነዚህ 4 ለምጻሞች ግን ትንቢት አልሰሙም፣ መገለጥ አልሰሙም። እግዚአብሔር ግን በእነዚህ ለምጻሞች አልፎ መስራት ፈለገ።
ዛሬ እግዚአብሔር በዚህ በአሜሪካ ምድር ላይ ባልተጠበቁ ሰዎች ላይ እግዚአብሔር ተአምራትን ይገልጣል። ለምንም አይጠበቁም እነዚህ ሰዎች። ስለዚህ ልባቸውን እግዚአብሔር ያነሳሳ። የዛሬ 100 ዓመት የተነገረው ትንቢት ቃል በአሜሪካ ምድር በእኔና በእናንተ ላይ በኢየሱስም ይፈጸማል። ትንቢት አስፈጻሚዎች እንሆናለን። ትንቢት አስፈጻሚ ይሆናለሁ። ሃሌሉያ። እነዚህ 4 ለምጻሞች በኃጢአት የተገለሉ ሩቅ ያሉ ከህብረተሰቡ የተነጠሉ ተስፋ ቢስ የሆኑ ሰዎች ግን ትንቢት ሳይሰሙ የትንቢት ማስፈጸሚያ እግዚአብሔር አደረጋቸው። አምናለሁ በአሜሪካ ምድር ላይ የተተነበየው ትንቢት እግዚአብሔር በእኔ ይፈጽመዋል። ዛሬ ብታምኑ በእናንተ ይሆናል። ያልሰማ ነው የዛሬ 100 ዓመት የዛሬ 200 ዓመት የተነገረው ሪቫይቫል በነበረበት ዘመን መልሶ ይመጣል የተባለውን ተስፋ ቃል በኢየሱስ ክርስቶስ ሰው በእኛ ዘመን ይሆናል። እነዚህ ሰዎች ምንም አይነት ትንቢት ሳይሰሙ ግን ውስጣቸው ተነሳሳ፣ ውስጣቸው ተነቃቃ። ስለዚህ መንገድ ጀመሩ። እነሱ አልታወቃቸውም እንጂ እነሱ እንጀራ እንዲበሉ ሳይሆን እግዚአብሔር የተናገረውን ተስፋ ቃል ሊያስፈጽምባቸው ስለፈለገ መንገድ ሲጀምሩ እንደዚህ አሉ፣ ወደ ሰማርያ ብንሄድ ምንም ነገር የለም፣ ረሃብ ያለው እንሞታለን። ስለዚህ በዚህ ሶርያውያን ሰራዊት ባሉበት ቢያኖሩን ያኖሩናል፣ ቢገሉን ይገሉናል፣ በዚሁ እንሂድ ብለው መንገድ ሲሄዱ ማላባጋዶ ጄሌቤል በቃ እግራቸው እንደ ብዙ ሰረገላ ይላል፣ እንደ ብዙ ኮቴ ይላል። ስለዚህ ብዙ ድምፅ አስቡት። ለምጻሞች ናቸው፣ የተራቡ ናቸው፣ የደከሙ ሰዎች ናቸው። ኮቴያቸው ድምፅ ማሰማት አይችልም፣ ግን እግዚአብሔር ከነሱ ጋር ነበር። ወዳጆች እግዚአብሔር በሰው ላይ መስራት ይፈልግ፣ እግዚአብሔር መንቀሳቀስ ሲፈልግ፣ እግዚአብሔር ተአምራት ማድረግ ሲፈልግ ያለ ከልካይ የሚሰራ። አንዳንዴ እኔ ምንድን ነኝ እንላለን አይደል? እግዚአብሔር እንኳን ሲናገረኝ ስንት የተሻለ ስንት አማርኛ በደንብ አቀላጥፎ መናገር የሚችል ስብከት አሳምሮ መስበክ የሚችል ረጅም ዓመት መድረክ ላይ የኖረ ሰው አለ አይደል? በእኔ በኩል እንዴት ተደርጎ እንላለን። እግዚአብሔር ግን ሊሰራበት የፈለገው ሰው ይሰራበታል። እነዚህ ሰዎች ስንት ሰው ነበረ ትንቢቱን የሰማ፣ ግን አስደናቂ በሆነ እግሮቻቸውን እንደ ብዙ ሰረገላ ኮቴ ያደረገው። ስለዚህ ሶርያውያን እንደዚህ አሉ፣ በቃ እነዚህ ሰማርያውያን ምን አድርገውብናል? ብዙ ሰራዊት ገዝቶ መጥቷል፣ ከተለያየ ሀገር አምጥተውብናልና መጡብን ብሎ እየሸሹ ሄዱ፣ እየራቁ ሄዱ። እነዚህ ሰዎች ሲደርሱ ይገርመኛል። ይሄኔ ግማሹ ገንፎ እያገነፋ ነበር ጥሎት ሂዷል። ይሄኔ በግ እያረዱ እየበለጡ እያዘጋጁ ማለት ነው። እግዚአብሔር እንደዚህ ይላቸዋል፣ ግድ የለም በጉን በደንብ በልተው ምን አድርገው አስተካክላ አምጣው። ለምን? እዛ ጋር ትንቢት የተነገረለት ህዝብ አለ። ሃሌሉያ! እግዚአብሔር እንዴት እንደሚያቀናጀው፣ እግዚአብሔር እንዴት እንደሚሰራው ያውቅበታል። ስለዚህ እነዚህ አሉ፣ በጉ ሲታረድ አስተካክለው ረደው። ሴቶችም ወርቆቻቸውን በጣም አድርገው ጥሩ ጌጥ ቦታ ላይ ሲያስቀምጡ በደንብ አስቀምጩ። እዛ ጋር ዋጋ የከፈለች ልጅ አለች። ግማሹ ድፎ ዳቦ እየጋገረ ነው፣ ግማሹ ለቁርጥ ሚሆን፣ ግማሹ ለክትፎ ሚሆን፣ ግማሹ ገንፎ እየሰራ ነው። ሁሉም የያዙትን ነገር በሙሉ ምን አድርጎ ሄዱ ነው የሚለን? ጥለው ነው የሄዱት። እነዚህ ሰዎች በመንገድ ላይ ሲሄዱ አንድ ነገር የሆነ እርግጠኛ ነኝ፣ መቼስ የተራበ ሰው ፍርፋሬውን ነው የሚበላው፣ ዋናውን ጥሩ ነገር አይበላም። ምክንያቱም ስለራበው መንገድ ላይ ቀድሜ ያገኘው አይመርጥም። ባልተጠበቀ ጊዜ ባልተጠበቁ ሰዎች፣ ሶስተኛ ካልተጠበቀ ስፍራ። እነዚህ ሰዎች ነገ በሰማርያ ሲባል ከየት ይመጣል የሚል ነገር ነበራቸው። ስፍራውን እርግጠኛ አልነበሩም። ግን እግዚአብሔር ምን እንዳደረገ ልክ እነዚህ ሰዎች ሲገቡበት ማለት ነው፣ እነዛ እየጣሉ ምን ብሎ ጥለው ሄደዋል። ስለዚህ ልክ ሲደርሱ ፍርፋሬውን ሲያገኙ መጀመሪያ በሉና መንገድ ላይ የወደቀውን ማለት ነው ጠገቡ። ሲገቡ ቁርጥ አለ፣ ሲገቡ ክትፎ አለ። ወዳጆቼ ቅድሚያ ያነሳችሁት ምናኛው ነው? እግዚአብሔር የከበረ ነገር አለ፣ እግዚአብሔር የሚበልጥ ነገር አለ። ልክ ጠግበው ሲያዩት በየጓዳው ሲገቡ ማለት ነው ያልተጠበቀ ክትፎ፣ ያልተጠበቀ ቁርጥ፣ በቃ በዛን ዘመን ጥሩ ጥሩ የተባለውን ምግብ ምን አድርገዋል? አስቀምጧል። ከዛ በኋላ እንደዚህ አሉ፣ ልክ አላደረግንም፣ ስህተት ነው ያደረግነው። እኛ አሁን
የምስራች የምንናገርበት ሰዓት ነው። አይገርም? የተጣሉ ሰዎች፣ የተረሱ ሰዎች፣ ከሰው ጋር ማይቀላቀሉ ሰዎች መልካም ዜና ይዘው ተመለሱ። ዛሬ በኢየሱስ ስም መልካም ዜና ለቤታችሁ ይሆናል። መልካም ዜና ላላችሁበት ካውንት ይሆናል። መልካም ዜና በኢየሱስ ስም ለትውልዳችሁ ይሆናል። እንደዚህ ያሉ ሰዎች እስካሁን ዝም ማለታችን ልክ አይደለም። አይገርምም? ለካ እግዚአብሔር ክብር ሲመጣ ያላችሁበት ነገር ያስረሳችኋል። ለምጣችሁ ረሱት። መቀላቀል አይችልም እኮ ክብር ሲመጣ እናቴ ትላንት የተተቸሽበትን የተዋረድሽበትን የመጣሽበትን ዜና የተመጣሽበትን የሆነ ነገር ያልሽበትን እሷ እኮ እንትን ነበረች፣ እሷ ሌባ ነበረች ብትባይ፣ እሷ እንትን ነበረች፣ እሷ ድሩዬ ነበረች፣ እሷ እኮ ድሮ በዓለም እያለች ምንም ብትባይ ማለት ነው። ግን የእግዚአብሔር ቅባት በእናንተ ላይ ሲመጣ፣ ለዚህ ነው የነቢያት አገልግሎት እየተተቸ ግን የሚወጣ። የእግዚአብሔር ክብር ያገኛቸው ሰዎች እየተተቹ እየተሰደቡ ግን አይወድቁም። ለምንድን ነው ሲባል እላያቸው ላይ ያለው የእግዚአብሔር መንፈስ ምን ያደርጋቸዋል? ተፈላጊ ስለሚያደርጋቸው። አንዳንድ ሰዎች ይገርመኛል፣ እየተቿቸው ይፈልጓቸዋል። እነዚህ ሰዎች ለምጽ አላቸው። ትናንትና ለምጹ ነው ያባረራቸው። ለምጹ እኮ ምን አላሉም? አልነጹም። ምልክቱ አለ፣ ግን የምስራች ተናጋሪ። አሜን። የሆነ ነገራችሁ እኮ አይደለም የሚቀየረው። ቁመት አይደለም የሚቀየረው፣ መልክ አይደለም የሚቀየረው፣ አለባበስ አይደለም የሚቀየረው፣ ቤት አይደለም የሚቀየረው። ግን ማለት ነው እላያችን ላይ የሚመጣውን የእግዚአብሔርን ክብር። እነዚህ ሰዎች ለምጻቸውን ያስረሳቸው ለሰማርያ መልካም ዜና ስለያዙ፣ መልካም የሆነ የምስራች እጃቸው ላይ ስላለ። ያ ምግብ ባይመጣ ያ ነገር ባይሆን ኑሮ ማለት ነው ተመልሶ የምስራች ሊናገሩ አይችልም። ዛሬ ወዳጆቼ አንድ ነገር ልባርካችሁ። በመንፈስ ቅዱስ እሳት ህይወታችሁ የተጥለቀለቀ እሱ ነው ተፈላጊ የሚያደርገው። ዓለም እንድትፈልጋችሁ ይሆናል። ትውልድ እንዲፈልጋችሁ ያደርጋል። የዓለም ሚዲያ እንኳን ወደ ቤተክርስቲያን ትኩረቷ የምታደርገው መቼ? የእግዚአብሔር ክብር በቤተክርስቲያን ላይ ሲገለጥ። ስለዚህ እነዚህ ሰዎች ወዲያው ወደ ንጉሱ ቤት ሄዱ። ዘበኞቹ ጋር ሄዱና እንደዚህ አሉ፣ እስከዛሬ ድረስ ሸሽተን የሚሆን ይችላል አላሉ ሁሉ። አሁን አሉ ለንጉሱ መልእክት አለ። ለካ ለምጻም ንጉስ ቤት ያስገባል እግዚአብሔር። ለካ የወደቀውን እግዚአብሔር ለሰዎች መነሻ ምክንያት ያደርጋል። ለሰዎች የመኖር ምክንያት ያደርጋል። እነዚህ ሰዎች የወደቁ ናቸው፣ የተጣሉ ናቸው፣ ተስፋ የሚባል ነገር የሌላቸው ሰዎች ናቸው። እግዚአብሔር ግን በህይወታቸው ላይ መስራት ስለፈለገ ንጉሱ እንደዚህ አለ፣ ስሟቸው፣ አይዱና አረጋግጡ። ወዳጆች ተደማጭነትን የሚሰጥ እግዚአብሔር ነው። ተሰሚነትን የሚሰጥ ሞገስን የሚሰጥ እላቸው ላይ ያለውን ለምጽ ረሰው። ስለዚህ በህይወታችሁ ላይ ነገ መልካም ይሆናል። አሜን። እግዚአብሔር ባልተጠበቀ ጊዜ ተአምራት ያደርጋል። ባልተጠበቁ ሰዎች ተአምራት ያደርጋል። ካልተጠበቀ ስፍራ እግዚአብሔር ተአምራት ያደርጋል። ክብር ለኢየሱስ ይሁን። በዚህ ቃል ውስጥ ላይ እንጸልያለን። ሃሌሉያ ኤላ ባጋዳ ላባጋዶ ላባጋዳ ጂላ ባየስ ሃሌሉያ ሬላ ባጋዳ ላቦስ ሬላ ባጋዳ ላቦስ አፕሬሌቤዲ ጋዲ ላባጋዳ ላቦር ሃሌሉያ ሃሌሉያ። ከእስራት የሚፈታ ቀንበርን የሚሰብር እግዚአብሔር በዚህ አለ። ሬቫ ጋዳ ላባጋዳ ላቦስ አፕሬቼሌቤዲ ጋዲ ላባ